በደጋዳሞት እየተካሄደ የሚገኘው ለአስጨራሽ ትንቅንቅ አሁንም ተባብሶ እንደቀጠለ ሲሆን በዛሬው ዕለት ማለትም ሐምሌ 12 ቀን 2018 ዓ.ም ከሐሙስ ገበያ ቀበሌ ወደ ጫት በዋርካ ቀበሌ ጀነራል መሐመድ ሰማ ላሰሳ አንድ ሬጅመንት የላከ ቢሆንም ፋኖቹ ድንገተኛ ደፈጣ በመጣል ሙሉ በሙሉ መደምሰሳቸውን አስታውቋል። በሌላ በኩል የብልጽግናው አገዛዝ ከፍተኛ አመራሮችን ሊያባረር መሆኑ ተሰማ። ገዢው ብልጽግና ፓርቲ የጨረባ ምርጫውን አሸንፊያለሁ በሚል በቀጣይ መስከረም ወር ላይ መሰረቱ አለው ለሚለው አዲስ መንግስት የከፍተኛ አመራሮችን የሹምሽር ጥናት ማጠናቀቁን የውስጥ ምንጮች ጠቁመዋል። የብልጽግናው አገዛዝ ዋና አለቃ አብይ አህመድ ከሰሞኑ እየተካሄደ ባለው ሀገራዊ ምክክር ይሉት ቀድ ላይ የተናገሩት ንግግርም ይህንን የሹምሽር ጉዳይ እውቅና ያሰጠ እንደነበር ተገልጿል። በዚህ ሹምሽር ላይ የትኞቹ አመራሮች ይነሳሉ፣ የትኞቹ ይቀጥላሉ የሚለውን ጉዳይ በቆይታችን በዝርዝር የምታደምጡት ይሆናል። በጎንደር ቀጠና መረጃችን የአማራ ፋኖ ብሔራዊ ንቅናቄ የጎንደር ጠቅላይ ግዛት በጎንደር ከተማ ምስራቃዊ ክፍል ባደረገው ተጋድሎ ድል ማስመዝገቡን አስታውቋል። በሌላ በኩል ፕሮፓጋንዳ ላይ ጥገኛ የሆነው የብልጽግናው አገዛዝ ብርጋዴር ጀነራል የሆኑት አዲሱ መሐመድ ፋኖን ከአማራ ክልል ለማጥፋት እየሰራ ነው ማለታቸው የሚታወስ ሲሆን የጀነራሉ ዛቻ ንግግርም የብልጽግናውን አገዛዝ ላለፉት 3 ዓመታት በተለያዩ መድረኮች በባለስልጣኖቹ በኩል ሲያስነግረው ከነበረው የተለየ አይደለም ተብሏል። አገዛዙ በከፍተኛ በጀት ያሰለጠናቸው የሰራዊት አባላት መዋቅሩን እየከዱም የፋኖ ኃይልን እየተቀላቀሉ ባሉበት ሲሰማው የጀነራሉ ንግግር ወታደራዊ ኪሳራን በፕሮፓጋንዳ ለማምለጥ የሚደረግ ሙከራ መሆኑም ተገልጿል። በዝርዝር ተሰሙታላችሁ። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ቤተሰቦች እንደምን ቆያችሁ? እነሆ ለሰዓቱ እጅግ መደመጥ ያለባቸውን ወሳኝና ትኩስ መረጃዎች ይዘን ቀርበናል። በቆይታችንም ቀደም ሲል በአርዕስቱ ያስደመጥናችሁን ዜናዎች እንዲሁም ሌሎች መረጃዎችን በስፋት ወደ እናንተ እናደርሳለን። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር እንድታደርጉ በትህትና እየጠየቅን በቀጥታ ወደ ዝርዝር መረጃዎች አለፍን። በድጋሚ አብራችሁን ቆዩም። የብልጽግናው መንግስት የጨረባ ምርጫውን አሸንፊያለሁ በሚል በቀጣይ መስከረም ላይ እመሰረተዋለሁ ለሚለው አዲስ መንግስት የከፍተኛ አመራሮች የሹምሽር ጥናት ማጠናቀቁን የውስጥ ምንጮች ገለጹ። ይህን የሹምሽር ፕሮፖዛል ጥናት እያዘጋጀ ያለው በፓርቲው ፕሬዝዳንት ሰየምና በከፍተኛ አመራሮቹ በአቶ ተመስገን ጥሩንና በአቶ አደም ፋራ የሚመራ አብይ ኮሚቴ መሆኑም ታውቋል። ኮሚቴው በአሁኑ ወቅት በተከታታይ ስብሰባዎችና ግምገማዎች እያደረገም ይገኛል ተብሏል። ከነዚህም ስብሰባዎች ውስጥ በቅርቡ በአዳማ የተካሄደው ድብቅ ስብሰባ ይገኝበታል። በዚህ ድብቅ ስብሰባ በግምገማው የተገለሉ የታማኝነት ጉድለት ያለባቸውና የአቅም ችግር አለባቸው የተባሉ ከፍተኛ አመራሮች ከስልጣናቸው ሊሻሩ እንደሆነም ተገልጿል። ከፍተኛ ሚኒስትሮችን ጨምሮ ባለፉት 8 ዓመታት በስልጣን ላይ የቆዩት የጠቅላይ ሚኒስትሩ ታማኞች ጭምር ከስልጣናቸው እንደሚነሱ ምንጮች ጠቁመዋል። የውስጥ ምንጮች እንደሚሉት ከሆነም ለጠቅላይ ሚኒስትሩ የጥፋት ዓላማዎች አስተዋጽኦ ያደረጉ አቅመ ቢሶች ራሳቸው በከፍተኛ የአቅም ማነስ በሚተቹ ሰዎች ተመዝነው ሊነሱ መሆኑም የፓርቲውን አሁናዊ መዋቅራዊ መበስበስ ያሳያል ብለዋል። ፓርቲው በአሁኑ ወቅት በፖለቲካ አመራር ብቃት ሳይሆን በወታደራዊ ኃይል የበላይነት ብቻ የቆመ ነው ሲሉም ይሞግታሉ። ገዢው ፓርቲ የገጠመውን ከፍተኛ ውስጣዊ ንቅዘትና የፖለቲካ አለመተማመን ተከትሎ አንዳንድ ከፍተኛ አመራሮች ከሀገር የመኮረፍ ፍላጎት እንዳላቸውም ታውቋል። እነዚህ አመራሮች ቤተሰቦቻቸውና በዘረፋ ያገኙትን ሀብት ቀድመው ወደ ውጭ እያሸሹ መሆኑም ተሰምቷል። ይህን ተከትሎ አገዛዙ እስከ መጪው መስከረም ወር ድረስ አዲስ የሚለውን ካቢኔ እስኪሰይም ድረስ በርካታ ባለስልጣናትን ከሀገር እንዳይወጡ ጥብቅ እገዳ ጥሏል። እገዳው የተጣለበት ዋና ምክንያት በሹምሽሩ ከስልጣን እንደሚነሱ ቀድሞ መረጃ ደርሳቸው ወይም ጥርጣሬ ያለባቸው ባለስልጣናት ከሀገር ከወጡም የአገዛዙን የውስጥ ሚስጥር ያመክናሉ፣ አደጋም ያመጣሉ የሚል የስጋት ግምገማ በመኖር እንደሆነ ምንጮች ገልጸዋል። ከሰሞኑ እየተካሄደ በሚገኘው የሀገራዊ ምክክር ጉባኤ ላይ አብይ አህመድ የሰጡት አስተያየት ለዚህ እንደማሳያ ተደርጎ ሊወሰድ ይችላል ያሉት የመረጃው ምንጮች አብይ አህመድ እኛ ውስጥ በከፍተኛ ደረጃ ስልጣን ላይ ያሉ ነገር ግን ለብልጽግና አንዳችም አበርክቶ የሌላቸውና ለሀገር ፍቅር ጎን ያጡ አሉ ማለታቸውም ይታወሳል። ወደ ግንባር መረጃዎቻችን ስንሻገር ደግሞ በሸዋ ጠቅላይ ግዛት መንዛ አውራጃ በብልጽግና ጦር ላይ ድንገተኛ ጥቃት መፈጸሙን ወንዱ አስቻለው ደሴ ክፍለ ጦር አስታወቀም። የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ መሐመድ ቢሆነኝ ኮር ወንዱ አስቻለው ደሴ ክፍለ ጦር በብልጽግና ጥምር ጦር ላይ ትናንት ሐምሌ 11 ቀን 2018 ዓ.ም መብረቃዊ እርምጃ ወስዷል። ኮሩ ከግንባር ባደረሰ መረጃ መሰረት የወንዱ አስቻለው ደሴ ክፍለ ጦር 3ኛ ሻለቃ ቃኞች ከሞላሌ ወደ ማልሜዳ በመንቀሳቀስ ላይ በነበረው የብልጽግና ኮማንዶ ጦር ላይ አጎ በተባለ ስፍራ በተጠና ወታደራዊ ስልት በተመራው ድንገተኛ ወታደራዊ እርምጃ በጠላት ኃይል ላይ ከፍተኛ የሙትና ቁስለኛ ጉዳት ማድረስ መቻል የኮሩ ሚዲያና ኮሚኒኬሽን ገልጿል። በሌላ በኩል በጎንደር ግዛት በተለያዩ ግንባሮች የሚንቀሳቀሱት የፋኖ አርበኞች ባደረጉት የተቀናጀ መከላከልና የልዩ ኦፕሬሽን ዘመቻ የአገዛዙ ጦር ላይ ከባድ ጥቃት ማሳረፋቸውን ከየግንባሩ የወጡ መረጃዎች አሳይተዋል። በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ በዳግማዊ ቴዎድሮስ ኮር ስር የሚንቀሳቀሰው ግዙፉ ጎንደር የበጋሻው ክፍለ ጦር የአጼ ፋሲለደስ ብርጌድ አርበኞች ከሐምሌ 10 ቀን 2018 ዓ.ም ጀምሮ በወሰዱት የላቀ የጸረ ማጥቃት እርምጃ ደማቅ ድል አስመዝግበዋል። በጎንደር ጠቅላይ ግዛት መነሻቸውን ከመገጭና ከጠዳ ከተሞች ያደረጉ ያገዙ ኃይሎች በከባድ መሳሪያ ሽፋን ታግዘው ከጎንደር ከተማ ምስራቃዊ አቅጣጫ
ዳዋና አምቦበር በተባሉ አካባቢዎች ላይ ተንቀሳቅሰው የነበር ቢሆንም ከወደ ፋኖ ብርቱ የሆነ የመከላከልና የመልሶ ማጥቃት እርምጃ ተወስዶባቸው ከባድ ኪሳራ መከናነባቸው ታውቋል። በዚህም 23 ያገዙ ወታደሮች በተደመሰሱበት ተጋድሎ በርካታ ክላሽንኮቭ መሳሪያዎች ከነተተኳሾቻቸው በአርበኞቹ እጅ ገብተዋል የተባለው ይህው እርምጃ በአፄ ፋሲለደስ ብርጌድ አርበኞች መወሰዱንም ምንጮች ጠቁመዋል። በተጨማሪም በዚሁ ቀጠና የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ስር የሚንቀሳቀሰው የዳግማዊ ቴዎድሮስ 5ኛ ኮር ጎንደር የበጋሻው ክፍለ ጦር አባል የሆነው የቴዎድሮስ ብርጌድ በወገራ ወረዳ በከፈቱት የተቀናጀ ማጥቃት ያገዙን ሰራዊት ፍጹም በሆነ የበላይነት ከባድ ኪሳራ ደርሰውበታል። ራስ አሞራው ውብነህ ሻለቃ አንድና ሳምነው ሻለቃ በጥምረትና በከፍተኛ ወታደራዊ ስልት ባደረጉት የሰዓታት ከባድ ወደ ውጊያም በአካባቢው ማህበረሰብ ላይ ግድያና ዘርፋ ለመፈጸም አቅዶ የገባው የብልጽግና ወታደራዊ ኃይል እቅዱን አምክነውበታል። ውጊያው ከቀኑ 8 ሰዓት ጀምሮ እስከ ምሽቱ 2 ሰዓት ተኩል ድረስ በወገራ ወረዳ በሁለቱ ቀበሌዎች ላይ ከፍተኛ ወታደራዊ ፍልሚያ ተደርጓል። የብልጽግና ወንበር ለማስጠበቅ የሚዋጋው ሰራዊት ከተጨማሪ አካባቢዎች ማለትም ከአምባ ጊዮርጊስ ከገደብዬና ከዳባት ከተሞች ተጨማሪ ድጋፍ ሰጪ ኃይል በማምጣት ለጊዜው የተረፉትን አባላት ከእልቂት ቢያተርፍም የደረሰበትን ከፍተኛ የሰው ኃይል ኪሳራ ግን ሊያስቆም አልቻለም ሲልም የቀጠናው ወታደራዊ ምንጭ ገልጿል። በዚህ ውጊያም 12 የሰራዊቱ አባላት 4 ሚሊሻዎችና ሌሎች ተጨማሪ በርካታ ሰራዊቶችም መደምሰሳቸው ታውቋል። ይህ በእንዲህ እንዳለም ተጠናክሮ በቀጠለው ስቦ ማስከዳት 2 ያገዙ ሰራዊት አመራሮች ሚኒልክ ዕዝን መቀላቀላቸው ተሰምቷል። የምዕራብ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤት አማራ ሚኒልክ ዕዝ 303ኛ ግዙፍ አሳምነው ኮር በሚንቀሳቀስባቸው ቀጠናዎች 2 ያገዙ ሰራዊት አመራሮች ከነሙሉ ትጥቃቸው 19ኛ ወይም ተፈራ ማሞ ክፍለ ጦርን ተቀላቅለዋል። መነሻቸውን ከዋግምራ ዞን ጋዝጊቢላ ወረዳ 09 ላልቂው ቀበሌ ከተከማቹ የአገዛዙ ጦር 204ኛ ኮር በኮሎኔል እባቡ ከምትመራው 38ኛ ክፍለ ጦር 6ኛ ሬጅመንት በመነሳት ፋኖን ተቀላቅለዋል። ፋኖን የተቀላቀሉት የአገዛዙ ሰራዊት አመራሮችም ደሳለኝ ክንዱ የሬጅመንቷ የሰው ኃይል ሌላኛው አመራር ብሩክ አባይ የሬጅመንቷ ፋይናንስ መምሪያ ኃላፊ መሆናቸው ታውቋል። አመራሮቹም ወደ ፋኖ ሲቀላቀሉ 2 ጥቁር ክላሽ 480 የክላሽ ተተኳሽ 4 የፋን የእጅ ቦምብና 2 የደረት ትጥቅ በመያዝ ነው የተቀላቀሉት። የአገዛዙ የሰራዊት አመራሮችም ወደ ፋኖ ሲቀላቀሉ በክፍለ ጦሩ ከፍተኛ አመራሮች ደማቅ አቀባበል የተደረገላቸው ሲሆን በተደረገላቸው አቀባበልና እንክብካቤ በጣም እንደተደሰቱ ተናግረዋል ሲል የ303ኛ ሳምነው ኮር ህዝብ መምሪያም መረጃውን አድርሶናል። የተወደዳችሁ ቤተሰቦች ወደ ውጭ መረጃዎቻችን ስንሻገር ደግሞ ሩሲያ በዩክሬን መዲና ኪየቭና በአካባቢዋ ባሉ ክልሎች ላይ እጅግ አውዳሚና መጠነ ሰፊ የባለስቲክ ሚሳኤል ጥቃት መሰንዘሯ ተሰማም። በጥቃቱ ምክንያት በአሁኑ ሰዓት በከተማዋ የድንገተኛ አደጋ ማስጠንቀቂያ የታወጀ ሲሆን በተለያዩ አካባቢዎች ተከታታይና ከፍተኛ የፍንዳታ ድምጾች ይሰሙ መሆኑን ተረጋግጧል። የሀገር ውስጥ የክትትል ምንጮች እንደገለጹ ከሆነ በጥቂት ደቂቃዎች ውስጥ ብቻ ከ6 እስከ 12 የሚደርሱ የባላስቲክ ሚሳኤሎች በከፍተኛ ፍጥነት ወደ ከተማዋ አቅጣጫ እየተወረወሩ መግባታቸውን ተመልክቷል። ይህን ተከትሎም በከተማዋ ላይ ከፍተኛ ውጥረት እና ስጋት ተሰፍኗል። የሚሳኤል ስብርባሪዎች በኪየቭ 5 ወረዳዎች ላይ በመውደቃቸው የመኖሪያ ቤቶች፣ የንግድ ማዕከላትና የአስተዳደር ህንፃዎች ላይ ከባድ የእሳት አደጋ አስከትለዋል። እስካሁን በተገኘው መረጃ ቢያንስ የአንድ ሰው ህይወት ሲያልፍ 8 ሰዎች ደግሞ ከባድና ቀላል ጉዳት ደርሶባቸዋል። የዩክሬን የአየር መከላከያ ስርዓት ሚሳኤሎችን ለመመከት ጥረት እያደረገ ቢሆንም የኢንተርሴፕተር እጥረት በመኖሩም ከተማዋ ለከፍ አደጋ መጋለጧ ተነግሯል። የተወደዳችሁ ቤተሰቦች ለሰዓቱ የነበሩን መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆማ እስከምንገናኝ በያላችሁበት የዓለም ጫፍ በሰላም ቆዩኝ።